ሰላም ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ደህና ነኝ እግዚአብሔር ይመስገን። ዛሬ በአዲስ ነገር መጣሁላችሁ፣ ተከሰትኩላችሁ ማለት ነው። እንዴት ናችሁ? ሁሉ ሰላም፣ ሁሉ አማን? እኔ ጋር ሁሉ ሰላም ነው እግዚአብሔር ይመስገን። ዛሬ መችቡስ እንስራ፣ ከኔ ጋር መችቡስ እንስራ። መችቡስ ይሉታል አረቦች፣ በኢማራት መችቡስ ይባላል፣ በሳውዲ ደግሞ ከብሳ ይሉታሉና መችቡስ ልሰራ ነው እና እስኪ ተከታተሉኝ ማለት ነው። እኔ ዶሮውን ጠብሻዋለሁ። መጀመሪያ ዶሮውን ጠብሻዋለሁኝ። ዶሮ ተጠብሶ መችቡስ ሲሰራ በጣም ነው የሚጣፍጠው፣ በጣም ይጣፍጣል። የሆነ ዶሮ በባህሪዋ የሆነ የመሽተት ባህሪ ያላት አይደለ? ያ ደግሞ መጀመሪያ በራሱ ቅመም ተብየዋለሁ ማለት ነው። ዶሮውን በስነ ስርዓት ካጠብኩኝ በኋላ ተበልኩት፣ ከዛን ጠበስኩት በዘይት ማለት ነው። አላሳየዋችሁም፣ እዚህ ጋር ነው በዘይት የጠበስኩት ማለት ነው። እዚህ ጋር በዘይት ጠብሾ፣ ይሄ ባህራት ነው እንዲያደረገው። ከዛ ይሄን ደግሞ ምን ጨምርበታለሁ? ሽንኩርት ጨመርኩበት፣ ዶሮ የጠበስኩበት። ለምን? ቅመም ስለሆነ አሪፍ ነው የሚሆነው ማለት ነው። እዚህ ጋር ቀይ እስከሚሆንልኝ ድረስ ጥብስ አድርገዋለሁ። ትልቅ ድስት ነው ድስቱ። ሰው ይመጣል፣ ለዛ ብዙ ነው የምሰራው ማለት ነው። እዚህ ጋር ባህራት አለኝ። ባህራቶቼ እዚህ ጋር ከብሰ ማሳላ አለ ወይ መችቡስ፣ ለኢትዮጵያኖች ደግሞ ሩዝ በዶሮ ማለት ነው። መችቡስ የመችቡስ ባህራት አለኝ። ሚክስ ባህራቱ ነው። ሚክሱ የተወሰኑ ናቸው። እዚህ ጋር ያው ማለት ነው፣ በሁሉም ሳይሆን በዚህ ጋር ካሞን አለኝ። እዚህ ጋር እርድ አለኝ። እዚህ ጋር ምን የተደለዘ ባህራት በጣም ነው የሚጣፍጠው አለ ማለት ነው። እዚህ ጋር እንትን ብዬበታለሁ። እዚህ ጋር ደግሞ ነዕና አለ። ነዕና በጣም አሪፍ ነው። ቱም ነጭ ሽንኩርት አለኝ፣ ወይንም ቱም ሩዝ በዶሮ መስራት ከፈለጋችሁ ለየት ባለ ሁኔታ መጀመሪያ ዶሮውን ጥበሱት። ያንዳንዱ ቤት ይለያያል። ዶሮ መጀመሪያ ሲጠበስ በጣም አሪፍ ነው የሚሆነው። ጠብሻዋለሁኝ። በጣም የሚጣፍጥ ነው፣ ደስ ነው የሚለኝ። እኔ ካብሳ በጣም ነው የምወደው። ሩዜን እዚህ ጋር ሙልጭ አድርጌ አጥቤ በቃ ኦሬዲ አሁን ውሃውን ብቻ አንጠፍጥፌ መጨመር ነው የቀረው፣ እንዳይሰባበርብኝ። ውሃውን አሳንሸዋለሁ አጥቤ ማለት ነው። አጥቤ አሳንሸዋለሁ እና ስኪል ስለማይመቸኝ ብዙ ምን ምግብ ስሰራ አይመቸኝም፣ ለማፍጠን ነው። እዚህ ጋር ፍልፍል አስወጣለኝ። ፍልፍል አስወጡን አላደረኩትም። ወይ እዚህ ጋር አላደርገው። ለምን እንዴ አስተካክዬ ካስቀመጥኩት ጭምር ነው የማደርገው። ትንሽ ትበቃኛለች። እዚህ ጋር ደግሞ ቲማቲም ሳልሳ ጨምሬ ፍጭት አድርጌዋለሁኝ። ጨዋለኝ እዚህ ጋር እየበሰለ ነው ማለት ነው። ሽንኩርቴ እየተቁላላ ነው። ወዶቼ በጣም ነው የሚጣፍጠው። መችቡስ ስሪ ስባል እኔ በጣም ነው ደስ የሚለኝ። ከምን ጋር ነው የሚጣፍጠው መችቡስ? ከሮብ ጋራ። ሮብ ደግሞ እርጎ ማለት ነው። እርጎ፣ ነጭ ሽንኩርት እና ኪያር፣ ፍልፍል አስወጥ፣ ሎሚ ጨምሩ። በመችቡስ በጣም ነው የሚጣፍጠው። ሩዝ ይወዱታሉ አሰሪዎቼ፣ በጣም ነው የሚወዱት ልጆች ሲሰበሰቡ ማለት ነው። ዋናዎቹ እንኳን እስከዚህ አይፈልጉም፣ እንደዚህ እንትን የበዛበት ማለት ነው። እና ያው እንሰራለን አብረን፣ ተከታተሉኝ እሺ ውዶቼ። ትንሽ ሰዓት ይወስዳል። ቀይ ሆነ ማለት ነው። የጠቆረ እንዳይመስላችሁ። ይሄ እንትን ባህራቱ ነው እንትን ያለው ቀይ ሆነልኝ። አሁን ጨምራለሁ።
ዶሮዬን ጨመርኩኝ። ጥብስ ብሏል። መስበካ እንዴት እንደሚጣፍጥ ምሳ አብረን ነው የምንበላ። በጣም ደስ የሚላት ሴት እንደዚህ እንትን ሲል በጣም ነው የምትወደው። ጥብስ ሲል የኔ አሰራር ባይዘው ሌላ ነበረ፣ ግን እንደዚህ ነው የምትወደው ሴትዮዋ። ከሽንኩርት ጋር ዶሮውን መጀመሪያ ከሽንኩርት ማለት መጀመሪያ ሳይጠበስ መስራትም ይቻላል። ጋር ደግሞ እንትን ማጂ አለኝ። ማጂ ጨምርበታለሁ። ማጂ አሪፍ ነው፣ ይጣፍጣል። ማጂ የማይወድም አለ የሚወድም አለ። ሽንኩርት፣ ነጭ ሽንኩርት አደረኩበት። ሚለው ከዛ በኋላ ቅድም ያስተካከልኩትን ባህራቴን ጨመርኩበት ማለት ነው። ባህራት ጨመርኩበት። ኦኬ አሪፍ ነው የሚሆነው። አሪፍ በደረቁ ጥብስ ብሏል መጀመሪያ። ከዛ አሁን ቲማቲም ይገባበታል። የተፈጨ ቲማቲም ይገባል። ኦሬዲ ያው ሲበላ እንትን የለውም፣ ሽታ አይኖረውም። ብዙ ጊዜ አሁን አይታችሁ ከሆነ ከመጣም የሚመጣ ዶሮ ራሱ ይሸታል። ጥፍት አያረጓትም ሲሰሩ፣ ጥፍት አድርገው አይሰሩም። ሽታው እንዲጠፋ ምን አድርገው አይሰሩም። ኦኬ ስለ ከዛ እዚህ ጋር ያስተካከልኩትን ምን እንጨምራለሁኝ? ቲማቲሜን ጨምር ቀላል ይሄ ይዋሃዳል ራሱ ስል ብሏል። ሬዲ ምንም ጊዜ አይወስድም። ውሃ ይፈላል። ውሃዬን አፍልቻለሁኝ። ይሄ ከተዋሃደልኝ በኋላ ውሃዬን ጨምራለሁ። እኔ ድንች ጨምርበታለሁ። ለምን መሰላችሁ? ድንች መጨመረው ዶሮ የማይበላ ስላለ ድንች ጨምርበታለሁ። አስተካክያለሁኝ። ድንቼን ከትፌ ልክ በኢትዮጵያ አቆራረጥ ቅርጽ ባለው ለምን ዶሮ ስለበሰለ ድንቹ ቢጨመር አሁን አይቦካም። መሽሁስ ነው። እሺ አሪፍ መሽሁስ ጀርቡት። ኦኬ ጀርቡት እና በዚህ መልኩ አዘጋጀሁት ማለት ነው። እንጨርሻለሁ። ይዘው እየተዋሃደ ነው። ትንሽ ማሪ ወይ ከለስኩበት እንደዚህ ሆኗል። ተመልሰን እንገናኝ። መንኪያ ጨው አረግበታለሁኝ። ኦሬዲ ደርሷል።
በስሏል ማለት ነው። መጨረሻ ላይ ደርሰናል። 2 ማንኪያ ጨው አድርጌያለሁ፣ አላበዛ። 2 ማንኪያ ያደረኩት ደግሞ እኔ ብዙ ስለሰራሁኝ ነው። 2 ዶሮ ነው የሰራሁት እንግዳ ስለሚመጣ። ሁሉም ሰው እንደየቤቱ ነው። ይሄ ደግሞ ደረቅ ሎሚ ነው፣ ሌሞን ደረቅ ሎሚ በጣም ነው የሚጣፍጠው ማለት ነው። በጣም አሪፍ ነው። ወረቀ ሳሎና ይሉታሉ። በጣም አሪፍ ነው ይሄ ነገር ለሽታ። የባህር ዛፍ ቅጠል መሰለኝ ነው በእኛ ሀገር። ምንድን ነው አስተካክሉኝ፣ እሺ ውዶቼ አስተካክሉ። ሁሉም ሰው ያው እንደየቤቱ ነው የሚሰራው። እኔ ትልቅ ስለሆነ ዲስቴ እንደዚህ እንትን ብሏል ማለት ነው። ዲስቴ የሰራሁት እኔ 2 ዶሮ ነው የሰራሁት። ለዛ ውሃ እንደራሳችሁ እንዳሰራራችሁ ነው የምትመጥኑት። ያው ሩዛችንን ጨመር። በጣም ብዙ ነው ባይዘው፣ ዲስቱ ራሱ ይበቃኛል ግን አንቺ ስቴዲየም ማሳየሽ። እሺ ያው እንዳይሰባበር ውሃ ጨምርበታለሁ ገና። እሺ እኔ ፍርፍር ሲል ነው የምወደው። ፍርፍር ሲል ለምን ሲያያዝ ጥሩ አይደለም። አሁን ሽፍን አደርገዋለሁ። ትንሽ ነው ዘለል ያለው ውሃ ለምን ትሉ እንትን እንዳይያያዝ ማለት ነው። ሲበስል ይፈረፈራል። በጣም ደስ ነው የሚለው። በጣም ያምራል፣ ይጣፍጣልም ያምራል። ደረሰ፣ ከብሳችን ደረሰ። እንገልብጠው እንደዚህ። እሺ መልበሉ ደስ እሺ ያው ያለ ነው፣ ያምራል። ጥልፋችን ከዛ ጋር ትግስት የቀረው መብላት ብቻ። እንዴት ፍርፍር እንዳለ በጣም በስሏል። ዶሮ ችግር የለውም ግን በጣም ነው የበሰለው። ያምራል። ከወደዳችሁት ሰብስክራይብ፣ ሼር፣ ኮፒ ሊንክ ማድረግ እንዳይረሳ። ቤተሰብ አለ ቤተሰብ እና የተሳሳተ ነገርም ካለ ትነግሩኛላችሁ ማለት ነው። ሽቶች